بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞችና እህቶች ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ዛሬ የሆነን ታሪክ ልነግራችሁ ፈለኩኝ። ታሪክ ሳይሆን ክስተት ነው። የረጅም ዓመት ክስተት ስለሆነ ያው ተከታተሉኝ። ረጅም ጉዞ ነው ዛሬ የምንሄደው። ከቻላችሁ ቡና ነገር አቅርቡና በደንብ አድርጋችሁ ስሙ። የዛሬ 10 ምናምን ዓመት ነበር ያ ነገር የተከሰተው። በቅርቡ ከተከሰተ ነገር ጋር ትስስርም ስላለው ነው ያመጣሁት። የዛሬ 10 ምናምን ዓመት ወይ ደግሞ በኢትዮጵያ አቆጣጠር 2004 ላይ አባ ሙሴ የሚባሉ መስጂዳችን ላይ ረጅም ዓመት መስጂዱን የሚखाድሙ በጣም እንወዳቸው አባት ነበሩ። እሳቸውን በጣም ይወዱናል፣ ያጫውቱናል። አላህ ይርሐማቸው። አሁን ላይ አርፈዋል። ዱዓ አድርጉላቸው፣ አላህ ይርሐማቸው። ቀብራቸውን አላህ Subhanahu Wa Ta'ala በኑር ይሙላላቸው። አባ ሙሴ ዱዓ ያደርጋሉ። ብዙ ጊዜ መድኃኒትም ያደርጋሉ። ምን ይላሉ? ዱዓም ያደርጋሉ። አንዳንዴ ዱዓ ሲያደርጉ አሚን ነው በቃ ቁጭ ብለን አሚን ማለት ነው የኛ ስራ። የሆነ ጊዜ ያደረጉት ዱዓ ግን አእምሮዬ ላይ ተለጥፋ ነው የቀረችው። ምንድነው ያሉት? እናንተ በምታውቁት ሳይሆን አላህ Subhanahu Wa Ta'ala በሚያውቀው አላህ ይወፍቃችሁ አሉ። አሚን አላቸው። እናንተ ስታዩት ክፉ አላህ ደግሞ በአላህ ዕውቀት ደግሞ መልካም የሆነ ነገር አላህ ይወፍቃችሁ አሉ። እናንተ ስታዩት ክፉ ወይ ደግሞ መጥፎ ነገር ሲባል ያው የሰው ልጅ ዱዓውን አሚን አይልም። እኔ ደግሞ አሚን አልኩኝ። ምክንያቱም አባ ሙሴ የሚሉትን ነገር በደንብ አድርገው ያውቃሉ። አላህ ይርሐማቸው። ከዚያ በኋላ የሆነ ንግግር አስከተሉ። ምንድነው ያሉት? የሙሳና የዩሱፍ ታሪክ በእናንተ ይደገም አሉ። አሚን አልኩኝ። እነኚህ ሁለቱ ነገሮች ትስስር እንዳላቸው በምንም ታምር ነው ያላሰብኩም ነበር በዚያ ጊዜ። ማለትም ክፉ አድርጋቸው ያሰባችሁት በመልካም ይከፈል የተባለውና የሙሳና የዩሱፍ ታሪክ በእናንተ ይደገም አላስተሳሰርኩም በዚያ ጊዜ ማለት ነው። ከዚያ በኋላ አሁን በቅርቡ የዛሬ 7 ወር ቤት ውስጥ እየሄድኩ ይሁን ነገር እየፈለኩ ነበር። ያው በፍጥነት ነበር መንቀሳቀሰው። እየተንቀሳቀስኩ የአልጋን ጠርዝ በትንሿ ጣት የመታው በእግሬ ትንሿ ጣት የአልጋን ጠርዝ መታው። አስቡት፣ ያው ኃይላችሁ በአጠቃላይ እግር ላይ ሆኖ በእግራችሁ ደግሞ በእርግጫ በዚያች ትንሽዬ ጣት አልጋን ስትመቱ በጣም ይከብዳል፣ በጣም ያማል። በነገራችን ላይ በጣም አሞኝ ነበር። አጥንቴ ትክክል እንዳልነበር ገብቶኛል። ወላኪን አሸትሸት አረኩኝና በቃ ተኛው። የዚያን ቀን ተኛው። ጠዋት ላይ ስነሳ ያመኝ ነበር። በነጋታው በሁለተኛ ቀን ደግሞ ስነሳ በጣም አሞኝ ነበር። ከዚያ በኋላ እያለ አንድ ሳምንት ሲሞላኝ ውዱእ ማድረግ ሁሉ አቃተኝ። እኔ ደግሞ በተፈጥሮ ሐኪም ቤት መሄድ አልወድም። ሐኪም ቤት መሄድ ስለማልወድ በቃ ሐኪም ቤት አልሄድኩም፣ ተውኩት። ውዱእ ለማድረግ ቁጭ ባልኩ ቁጥር በጣም ያስቸግረኝ ነበር። ያችን ጣት በጣም በጥንቃቄ ነበር የማጥበው፣ ቀስ ብዬ ማለት ነው። በተለይ መኪና ለ2 ሰዓት ለ3 ሰዓት አሽከርክሬ ከመኪና ስወርድ በጣም ነው የሚያመኝ። ያቺ ጣት በጣም የምታመኝ፣ መርገጥ ሁሉ አቃተኝ መጨረሻ ላይ። ከዚያ 3 ወር አካባቢ በቃ በዚያው ነበር እንትን የምለው። ከዚያ አንድ ቀን ሌሊት ላይ ውሃ ጠምቶኝ ተነሳው። ውሃ ልጠጣ ብዬ ሄጄ ውሃ ጠጥቼ ስመለስ መብራት ጠፍቶ ነበር፣ ያው ሌሊት ነው። ውሃ ጠጥቼ ስመለስ ያንኑ አልጋ እዚያው ቦታ ላይ ድጋሚ መታሁት። ሱብሃንአላህ። አላህ ደግሞ ሲያገጣጥም በዚያው ጣት ነው የመታሁት፣ በእግሬ ጫፍ ማለት ነው። አይጮህ ነገር ቤተሰብ ተኝቷል። እንደምንም ብዬ ዋጥ አድርጌ ተኛው። አሞኝ ነበር በጣም። ካመመኝ በኋላ ግን ደነዘዘ። እግሬ ሲደነዝዝ በቃ ይሰማኛል። ተኛው። ጠዋት ላይ ተነስቼ ውዱእ ላደርግ ስል በጣም እጠነቀቅለታለሁ ጣቴ፣ ግን ምንም አይሰማኝም። ወላሂ ምንም አይሰማኝም። ምን ተፈጠረ እያልኩ ከዚያ በኋላ ቀን ላይም ቼክ አደረኩኝ። ምንም አይሰማኝም። እግሬን ጣቴን ያችን ጣት በደንብ አድርጌ ብቻናት ምንም አይሰማኝም። ከዚያ በኋላ ሳስተውል 1 ሳምንት አለፈ፣ 2 ሳምንት፣ 3 ሳምንት፣ ወር አለፈው። እግሬ ለካ መጀመሪያ ከቦታው ተንቀሳቅሶ የነበረው አጥንት ያው አንድ ዶክተር ጓደኛ ለስጠይቀው አንዳንድ ጊዜ ይከሰታል አለኝ። አንዳንዴ በሆነ ነገር ከቦታው የተንቀሳቀሰ ነገር ወደ ቦታው ሊመለስ ይችላል፣ ሳታስበው ተመቶ ማለት ነው። ስለዚህ አሁን የአባ ሙሴ ዱዓ ትዝ አለኝ። ምን የሚለው? እናንተ ስታዩት መጥፎ በአላህ ዕውቀት ደግሞ መልካም የሆነ ነገር ይግጠማችሁ። እኔ አሁን ያቺን ሌሊት እንደ ወጥቼ ውሃ ለጠጣ ስል ያ የሚያመኝን ጣት እመታል የሚል ነገር ቢነገረኝ ኖሮ አበደን በዚያ በኩል አልንቀሳቀስም ነበር፣ ወይ ደግሞ እግሬን በጣም በጥንቃቄ ነበር የምሄደው፣ ወይ ደግሞ መብራቱን አበራ ነበር። አትሊስት የሞባይሌን ፍላሽ እጠቀም ነበር። ስለማላውቀው ሄጄ ተጋጨው። ያ መጋጨት ለኔ በጣም መጥፎ ነገር ነበር። ለምን ተነስቼ ሄድኩኝ ሁላ ብዬ ነበር። ለምን ውሃ ለመጠጣት ተነሳሁ ሁላ ብዬ ነበር። ወላኪን በዚያ መመታቴ ውስጥ አላህ Subhanahu Wa Ta'ala ፈውሴን አስቀምጦ ነበር። የኔ መድኃኒት በዚያ መመታት ውስጥ ነው ያስቀመጠልኝ። የነብዩላህ ሙሳ እና የነብዩላህ ዩሱፍ ታሪክን ደግሞ ትዝ አለኝ። ወደ ኋላ ተመልሼ ሳስበው እንዴ ነብዩላህ ሙሳ
እናትየው ነብዩላህ ሙሳን እኮ ወደ ባህር ስትጥል ፊርዓውን ጋር ይሄዳል የሚለው ነገር ቢነገራት ኖሮ አጥለውም ነበር እኮ አበደን በቃ ራሷ ጋር አስቀምጣ የፈለገ ነገር ይምጣ ብላ ነበር የምትተው አይደል ወላኪን ከአላህ ዘንድ መጥቶላት ጣዩ ተባለች የአላህ ትእዛዝ ስለሆነ ጣለች ወደ ፊርዓውን ሄደ ሁሉም ሰው መጥፎ አድርገው ያሰበው ነገር አላህ ደግሞ የሙሳን ደረጃ ራሱ ከፍ እንዲልበት ሰዎቹም እሱን እንዲያከብሩት የንጉስ ቤት ያደገ ሰው ተብሎ ትልቅ ቦታ እንዲኖረው ያ ነገር አላህ Subhanahu Wa Ta'ala አመቻቸለት አንድ የነብዩላህ ሙሳ ታሪክ ያ ያልታሰበ መልካም ነገር ነበረው ሁለተኛ የነብዩላህ ዩሱፍ ታሪክ አባትየው ወደ ውሃ ጉድጓድ እኮ ሲጣል ነብዩላህ ዩሱፍ ሲጣል በጣም ተሰምቷቸው ነበር ነብዩላህ ዩሱፍ እዚያው ውስጥ በመጣሉ ምክንያት ገና ሄዶ ንጉስ ሆኖ ብዙ ነገር ተደርጎለት ያ ሁሉ ነገር እንደሚደርስበት አያውቁም ነበር አባትየው ቢያውቁ ኖሮ ግን ያ ነገር ባልተሰማቸው ነበር አይ ወደፊት እኮ ትልቅ ደረጃ ላይ ይደርሳል ችግር የለውም ይሄንን ህመም እንታገስ ብለው ያልፉ ነበር እሳቸው ግን ስለማያውቁት ተቸገሩ ለሳቸው ህመም ነበር ለነብዩላህ ዩሱፍ ደግሞ የስልጣን ማግኛ መንገድ ነበር ማለት ነው ስለዚህ ወንድሜና እህቴ ነገሮቹ አሁን ተሳሰሩብኝ አሁን አባ ሙሳ ያሉት ነገር ሁለቱ ማለት ነው የነብዩላህ ሙሳና የዩሱፍ ታሪክ አለይሂ ሰላም ከተደረገው ዱዓ ጋር ተሳሰረብኝ ለእናንተም ለማለት የፈለኩት ምንድነው ዛሬ ላይ እያያችሁ ያላችሁት ችግር ዛሬ ላይ ያጋጠማችሁ እንቅፋት የተመታችሁት ምት ምን ይታወቃል የእናንተ መዳኛ ቢሆን የዛሬው እንቅፋት የእናንተ መንቂያ ቢሆን አላህ Subhanahu Wa Ta'ala እናንተን ለማንቃት እንድትደናቀፉ ያደረጋችሁ ቢሆን ምን ይታወቃል አይታወቅም ስለዚህ አላህ Subhanahu Wa Ta'ala በሚያደርገው ነገር ሙሉ እምነት ኖሩን በተስፋ እንንቀሳቀስ ለማለት ነው የመጣሁት ብዙ አወራሁ በጣም ይቅርታ ኢንሻአላሁ ተዓላ ስለ ወንጀል ጉዳይ ትናንትና ባነሳሁት ነጥብ ላይ ብዙ ወንድሞች የወንጀልን ነጥብ ተመልሼ እንዳወራበትም ኮሜንት ጽፈው ነበር ኢንሻአላህ ቀጣዩ ቪዲዮ የሚሆነው በኢዝኒላህ ተዓላ ስለ ወንጀል ጉዳይ ነው ወንጀልን በጣም ብዙ ጊዜ የምንሰራ ሰዎች አለን ያንን ወንጀል መተው ያልቻልን ወይ ደግሞ ረጅም ጊዜ የወሰደብን ወንጀሉ ላይ حتى አንዳንድ ሰዎች ደግሞ ያንን ወንጀል ሱስ አድርገውታል ያ ነገር እንዴት ይታያል እንዴትስ ያንን ነገር መራቅ ይቻላል እንዴትስ ከሱ ጋር እንት ማድረግ ይቻላል ማለት እንዴት አድርገን አላህ Subhanahu Wa Ta'ala ያን ነገር ይቅር እንዲለም ማድረግ እንችላለን የሚለው ነገር መድሃኒት ወይ ደግሞ ማስታገሻ እና መሰል ነገሮችን ኢንሻአላህ በቀጣዩ ቪዲዮ ላይ ላመጣላችሁ ሞክራለሁ باذن الله ሰላም ሁኑልኝ ለአላህ ብዬ ወዳችኋለሁ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ